ዛሬ የምንነጋገረው ስለ አንድ ትልቅ የሰው ልጅ ጠላት ስለሆነው ስንፍና ነው። ብዙዎቻችን ስንፍናን እንደማንነታችን እናየዋለን እና እኔ ሰነፍ ነኝ እንላለን። ነገር ግን ስንፍና ማንነት ሳይሆን ልማድ ነው። በዛሬው ቪዲዮ ላይ ስንፍናችንን ሰብረን የምንወጣባቸውን 9 በሳይንስ የተረጋገጡ መንገዶችን እነግራችኋለሁ። እያንዳንዱ ነጥብ ህይወታችሁን የመቀየር አቅም ስላለው ይህንን ቪዲዮ እስከ መጨረሻው ድረስ ማየታችሁን እርግጠኛ ሁኑ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናቸው? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። ሁላችንንም ስንፍና ይፈትነናል። ነገር ግን ስንፍና ማንነታችን አይደለም። ስንፍና መጥፎ ልምድ ነው። እናም ይህንን ልምድ ማቆምና ማስተካከል እንችላለን። በዛሬው ቪዲዮ ላይ ደግሞ ስንፍናችሁን ለማቆም የሚረዷችሁን 9 ተግባራዊ መንገዶችን እነግራችኋለሁኝ። አንደኛው የ5 ሰከንድ ህግ። ይህ ህግ የተገኘው በሜል ሮቢንስ ሲሆን አእምሯችን አንድን ስራ ከመስራቱ በፊት እንዲያመነታ የሚያደርገውን የማመንቻ ጊዜ ለመዝጋት ይጠቅማል። አንድ ነገር ለማድረግ አስባችሁ ካመነታችሁ አእምሯችሁ በ5 ሰከንድ ውስጥ ብዙ ምክንያቶችን ይደረድራል። እናም ያንን ነገር እንዳታደርጉት ያግዳቸዋል። ማድረግ የፈለጋችሁትን ነገር ለምን አሁን ማድረግ እንደሌለባችሁ ሺህ ምክንያቶችን ይደረድርላችኋል። ስለዚህ አእምሯችሁ ሰበብ ማምጣት ከመጀመሩ በፊት 5 4 3 2 1 ብላችሁ ወደ ተግባር መግባት ማለት ነው። ጠዋት ላይ አላርማችሁ ሲጮህ አእምሯችሁ ምክንያት እየደረደረ ለምን እንደማትነሱ ከመናገሩ በፊት 5 4 3 2 1 ብላችሁ ወዲያውኑ ብድግ ማለት ስንፍናችሁን እንድታቆሙ ያግዛቸዋል። ሁለተኛው ግባችሁን ወደ ትናንሽ ቁርጥራጮች ቀይሯቸው። ስንፍና ብዙውን ጊዜ የሚመጣው ስራው ከባድና የተደራረበ ሲመስለን ነው። ለምሳሌ የዩቲዩብ ቻናል መክፈት አለብኝ የሚለው ድፍን ግብ አእምሯችንን ስንነግረው ሊያስፈራው ይችላል፣ ምክንያቱም ትልቅ ነገር ስለሚመስለው። ነገር ግን ስራውን ወደ ትናንሽ ነገሮች ከፋፍለን አእምሯችን ቀለል ብሎትና ስንፍናውን ትቶ እንዲሰራ ማድረግ እንችላለን። ዩቲዩብ ቻናል ከፍታለሁ ከማለት ይልቅ መጀመሪያ ዩቲዩብ ላይ ስለምን መስራት አለብኝ የሚለውን ማቀድ፣ እናም ርዕስ መምረጥ፣ ከዛም ደግሞ ሌላ ቀን ስክሪፕት መጻፍ፣ እንዲህ እያልን ወደ ጥቃቅን ነገሮች ከከፋፈልነው ስንፍናችንን ለማቆም ቀላል ይሆንልናል። ማንኛውንም ስራ ለመስራት ስታስቡ ለአእምሯችሁ ከባዱንና ትልቁን ነገር በደፈናው ከምትነግሩት ይልቅ ወደ ጥቃቅን ነገር ከፋፍላችሁ ብትነግሩት ለመስራት ትነሳሳላችሁ። ሶስተኛው የ2 ደቂቃ ህግ። ይህ ህግ ጌቲንግ ቲንግስ ደን በሚለው መጽሐፍ ላይ በጣም የታወቀ ህግ ነው። መጽሐፉ ላይ እንደሚገልጸው ከሆነ ማንኛውም ስራ ከ2 ደቂቃ በታች የሚፈጅ ከሆነ ወዲያውኑ ማድረግ። እንደነዚህ አይነት 2 ደቂቃና ከ2 ደቂቃ በታች የሚፈጁ ስራዎችን ለበኋላ ማስቀመጥ አያስፈልግም። ትናንሽ የሚመስሉና በኋላ እንሰራቸዋለን የምንላቸው ስራዎች ሲጠራቀሙ ይከማቹና ትልቅ ይሆናሉ። እናም እንዳንሰራቸውና እንድንሳነፍ ያደርጉናል። ስለዚህ ከ2 ደቂቃ በታች የሚፈጁ ስራዎች ለምሳሌ የጠጣንበትን ብርጭቆ ማንሳት፣ የበላንበትን ሰሃን ማጠብ፣ እንዲሁም ደግሞ ልብሳችንን አጥፎ ወደ ነበረበት ቦታ መመለስ ከ2 ደቂቃ የዘለለ ጊዜን ስለማይፈጁ እነዚህን ነገሮች ቶሎ ማድረግና መጨረስ። እንደዚህ ማድረግ ከለመደብን አእምሯችን ቀስ በቀስ ስንፍናውን እየተወ ይመጣል። ምክንያቱም የሚከማች ስራና የሚጠራቀም ትልቅ የሚመስል ተግባር አይኖርም። አራተኛ አካባቢያችሁን ለስራ አመቺ ያድርጉት። ስንፍና አብዛኛውን ጊዜ የሚመጣው ከፈተና ነው። እናም ከመመቻቸት ነው። አጠገባችን ስልካችን ካለ አሊያም ደግሞ ሶፋ ላይ ተቀምጠን የቲቪ ፕሮግራም እያየን ከሆነ ተነስተን የምንፈልገውን ስራ ለማከናወን በጣም እንቸገራለን። እናም ምቾት ውስጥ ከሆንን እንሳነፋለን። ስለዚህ አንድን ስራ ለመስራት ስናስብ አካባቢያችንን ለስራችን ምቹ ማድረግ አለብን። የምንሰራው ነገር በሚኖርበት ሰዓት ላይ አካባቢያችን ላይ የምንሰራቸውን ነገሮች ማስቀመጥ፣ ቲቪውን ወዲያውኑ ማጠፋፋት፣ እናም ስልካችንን አርቀን ማስቀመጥ ይኖርብናል። እንደዚህ አድርገን አካባቢያችንን የምናመቻች ከሆነ ስንፍናችንን ለማቆም ቀላል ይሆንልናል። አምስተኛ ለምን የሚለውን ምክንያት አጥብቀን ማወቅ። ይህ ማለት አንድን ስራ ስናደርግ ለምን ብለን ራሳችንን ጠይቀን የዛን ጥያቄ መልስ ለራሳችን በዝርዝር መንገር ማለት ነው። አንድን ስራ ለምን እንደምንሰራው ካላወቅን ስንፍና ያሸንፈናል። የምንሰራው ገንዘብ ለማግኘት ነው? ቤተሰብ ለማስደሰት ነው? ወይንስ እኛ ደስ ስለሚለን ነው? አብዛኛውን ጊዜ ዛሬ ላይ የምንሰራቸው ነገሮች ወዲያውኑ ደስታን የሚፈጥሩልን አይደሉም። ነገር ግን ከረጅም ጊዜ በኋላ ውጤታቸው የሚታይና ጊዜ እየሄደ ሲመጣ ጥቅማቸው የሚታወቁ ናቸው። የምንሰራውን ስራ የረጅም ጊዜውን ጥቅም ስናቅ ለመነሳሳትና ለመስራት ይረዳናል። ስድስተኛ ፍጹም የመሆን ፍላጎታችሁን ተዉት። ብዙ ጊዜ ሰዎች የሚሳነፉት መስራት ያለባቸውን ነገር ፐርፌክት ሆኖ መስራት ስለሚፈልጉ ነው። አሊያም ደግሞ አመቺና ጥሩ ጊዜ ሲጠብቁ ነው። እኛ የምናስበው ጥሩ ጊዜ መቼም ሊመጣ አይችልም።
ስለዚህ ባለን ነገር መጀመር መልመድ አለብን። ውስጣችን መስራት የምንፈልገውን ነገር ለነገ ሲያሳድርና ጥሩ የሚባል ቀን እስኪመጣ ሲጠብቅ ለራሳችን ጥሩ የሚባል ቀንና የተመቻቸው ጊዜ አሁን ነው ብለን ወዲያው ለመስራት እንጀምር። መጀመሪያ ስራውን መጀመራችንና ስራውን መስራታችን ላይ ትኩረት እናድርግ። ከዛ ቀጥሎ ስለ ፐርፌክሽን እንጨነቃለን። የዩቲዩብ ቪዲዮ መስራት የምትፈልጉ ከሆነ ዛሬውኑ ጀምሩት እንጂ ለነገ አታሳድሩት። ቆይ ስልኬ አሪፍ ሲሆን፣ ቆይ ማይክ ሲኖረኝ፣ ቆይ ሪንግ ላይት ስገዛ ወዘተ እያላችሁ ራሳችሁን እያዳከማችሁና ለስንፍናችሁ ምክንያት እየደረደራችሁ አትቁሙ። ባላችሁ ነገር ጀምሩ። ሰባተኛ ራስን የመሸለምና ራስን የማበረታታት ልምድ ይኑረን። አእምሯችን ደስታን ይፈልጋል። ስራ መስራት ደግሞ አብዛኛውን ጊዜ ደስታን አይሰጥም። ስለዚህ ለራሳችን ደስታ የምንፈጥርባቸውን መንገዶች እንፈልግ። ይህንን ለማድረግ አንድን ስራ ሰርተን ከጨረሰን በኋላ ለራሳችን የምንሸልመውን ሽልማት ለይተን እንወቅ። ራሳችንን የምናበረታታ ከሆነና ራሳችንን የመሸለም ልምድ ካዳበርን ስንፍናችንን ለማጥፋት ቀላል ይሆንልናል። ለምሳሌ ቤቱን አጽድቼ እቃውን ካጠብኩኝ በኋላ የምፈልገውን ፊልም ወይንም ደግሞ የምፈልገውን ፕሮግራም ቁጭ ብዬ አያለው ብለን ለራሳችን ከነገር ነው ያንን ነገር ለማድረግ ሲል ውስጣችን ይነሳሳል እና ያንን ስራ ሳንሳነፍ እንድንሰራው ይረዳናል። ስምንተኛ የፓሞዶሮ ቴክኒክ። ይህ ማለት አእምሯችን አንድ ስራ ላይ ረጅም ሰዓት ትኩረት ሰጥቶ መስራት ስለማይችል ለ25 ደቂቃ እየሰሩ ለ5 ደቂቃ እረፍት መውሰድ ማለት ነው። እንደዚህ በምናደርግበት ሰዓት ላይ አእምሯችን እየታደሰና እንደ አዲስ ስራው ላይ እንዲበረታ ያደርገዋል። ረጅም ሰዓት የሚጠይቅና ትኩረት የሚጠይቅ ስራ በሚኖረን ሰዓት ላይ 25 ደቂቃ አላርም እየሞላን 5 ደቂቃውን ደግሞ እያረፍንና ውሃ እየጠጣንበት ቀጥለን 25 ደቂቃ እየሰራን ስንፍናችንን ተቋቁመን መስራት ያለብንን ነገር በዚህ መንገድ መስራት እንችላለን። ሞክሩት። ሳታስቡት ረጅም ሰዓት የመስራት ልምድን ታዳብሩበታላችሁ። ዘጠነኛና የመጨረሻው ደግሞ አካላዊ ዝግጁነት። ስንፍና አንዳንድ ጊዜ የአስተሳሰብ ሳይሆን ከድካም ሊመነጭ ይችላል። በቂ እንቅልፍ የማናገኝ ከሆነና የተመጣጠነ ምግብ የማንመገብ ከሆነ ሰውነታችን ቶሎ የመዛልና ተኙ የሚል ስሜት ስለሚኖረው አንድን ነገር ትኩረት አድርገን ለመጨረስ እንቸገራለን። ስለዚህ ሳንፈልግ ሰነፍ እንሆናለን ማለት ነው። በቀን ውስጥ በቂ ውሃ መጠጣት፣ ቢያንስ ከ7 እስከ 8 ሰዓት መተኛት አለብን። አእምሯችንን በደንብ ስናሳርፈው ንቃታችን እየጨመረና ስንፍናችን እየጠፋ ይሄዳል። ስለዚህ ስንፍናችን የመነጨው ከድካም ከሆነ ለራሳችን እረፍት እንስጠው። አንድ ስራ እየሰራን በተደጋጋሚ የምናዛጋ ከሆነና እንቅልፍ የሚለን ከሆነ ስንፍናችን የመነጨው ከድካም ሊሆን ስለሚችል የምንሰራውን ስራ አቋርጠን ቢያንስ ለ15 ደቂቃ እረፍት እናድርግ። በዚህ መንገድ ንቃታችንን መልሰን ወደ ስራችን ሳንሳነፍ መግባት እንችላለን። የዛሬው ቪዲዮ ይህን ይመስል ነበረ። እነዚህ ከላይ የነገርኳችሁ 9 መንገዶች ከተገበራችኋቸው ስንፍናችሁን ለማጥፋት ይረዷችኋል። እስኪ ከነዚህ ውስጥ የትኛው ተመቻችሁ? ኮሜንት ላይ አስቀምጡልኝ። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። እናም ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ ሼር አድርጉልኝ። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ላለሁኝ በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።